ላስታውስ ገና ድራማው ሲጀመር እኔ ታምሜ የዛሬ አመቱን ቪዲዮ ለቀቅ። እኔ ታምሜ ማንም ከጎን ያልነበረም በቃ የሆነ ገባ ከሷ ጋር እንደተጣላ ለማሳወቅ ነው ትልቁ ፖይንት እንጂ ታመህ ማንም ካጠገብህ አለመቆሙ አልነበረም ትልቁ ፖይንት ምን ነበረ? ከኢክራም ጋር መጣላትህን ማሳወቁ ነበር። ፓራግራፉ ላይ ምንም ትዳር የለኝም የፍቅር ግንኙነት የለኝም አልክ። እሺ አይደል? አሳዘንኩ ምናምን ደወልኩልህ እኔ ሁላ ጋይስ ያንን ቪዲዮ አይቼ ወዲያው ነው የደወልኩለት። ያሁን የቅርብ ጊዜ መስሎኝ እሱና ታስወጣሽው። እሺ ቀጥል። እየተደማመጥሽ አውሪ። አንቺ አያትሽ ነኝ ሚዲያ ላይ ደንቆሮ ስለ ለሪከርድ የምታወሪ ወሬ ማለት ነው። አያትሽ ነኝ አውቀዋለሁ። ወረበል ከአማን ስለሆንኩኝ ይሄው ማማ እሺ ስሚኝ ይተፋርግሻል። እዚህ ጋር ይታርግሻል እንዳይቀድ አደርገዋለሁ። ወላሂ ለሪከርድ አይደለም ግን ቪዲዮ እንስራ ብሎኝ ጋይስ ቪዲዮ እንስራ ድራማ ላሰራሽ ብሎኝ አይ እኔ አልሰራም። እናቴ ቤተሰቦቼ ሲያዩ ይደብራቸዋል። እኔ እናንተ ድራማ መሆኑን የምናውቀው እኔ እናንተ ተያይዘን እኔ እናቴ ደውላ ጭራሽ ከወንድ ጋር ቪዲዮ ሰራሽ ነው የምትለኝ። ቪዲዮን ስታየው አይደለም እኔ ከወንድ ጋር ልሰራ ላይክ ለራሴ ብቻዬን እንኳን ስሰራ ቤተሰቦቼ አይፈልጉም። ወላሂ ነው የምላችሁ አይፈልጉም። ድርቅ ብዬ የጀመርኩት ነገር ነው ቲክቶክ ገባችኋ? ስቅጥፍምስ ማለት ነው። እና ቪዲዮ እንስራ ብሎኝ ነበረ። ቪዲዮ ብሰራ ደግሞ አስቡት ቪዲዮ ብሰራ በኔን የፈመሽው ነበር የሚለኝ አያችኋ? እጄ እየተንቀጠቀጠ ነው ጋይስ በጣም ተናድጃለሁ። ቪዲዮ ብሰራ ደግሞ ከዚህ በላይ ነበረ ውሻም ያረገኝ። ፈጣሪ ይመስገን ቪዲዮ አልሰራውም። አልহামዱሊላህ አልሰራውም ቪዲዮ ላይክ ስሪ ምን እንዳለኝ ታውቃላችሁ? ኢቭን የሆነ እንትን ላይ ሄጄ ነበረ የሆነ ሰድቤልሽ